ሰላም የፊራ ቤተሰቦች እንደምን አረፈዳችሁ። ባለፈው የለቀቅነው ቪዲዮ እንደተመቻችሁ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ዛሬ ደግሞ የምናየው ስለማትወድ ሴት ባህሪያቶችና ምልክቶች የምታሳየው ምልክቶች የምናይ ይሆናል። ወደ ቪዲዮ ንግባ። ስለማትወድ ሴት ወይም ደግሞ የማትወድ ሴት የምታሳየው ባህሪ ምን አይነት ባህሪዎች፣ ምን አይነት አካሄዶች ሊሆን ይችላል? ምን አይነት ይመስላል? እኔ የሚመስለኝ ወይም ደግሞ እማቀው ከእውቀቴም ሴት ልጅ የማትፈልግ ሴት ልጅ ከሆነች መጀመሪያ ስልክ ስትደውል አታነሳለች። የሆነ ቸል ትለዋለች ምናምን ነገር ኤጭ ደግሞ ምናምን ትለዋለች። ምክንያቱም አትፈልግህማ። ከዛም ከጓደኞቿ ጋር ምናምንም ከሆነች ልክ ስትደውል አትነሳም። ከዛ በኋላ ምን ትልሃለች? በቀጣይ ምናምን ነገር ስትደውላት ምናምን ወይም ደግሞ ውስጧ ስትፈልግ ስትደውልልክ ለምን ነበር ስልክ ማታነሺ ምናምን ስትላት፣ ወይኔ ቤተሰብ ጋር ሆኜ እኮ አልተመቸኝም ነበርና ማዘር ተማብኝ ወይ ደግሞ ብራዘር የሆነ ነገር ሆኖ ታስሮ ምናምን ትልሃለች። በጣም ነው የምትዋሸው እና ትዋሽሃለች። አንተ ደግሞ ስለምትወዳት ታምናሃል። በእምነት ወይም በቃ በፍቅርቷ አርጋሃለች። አንዴ ታምናታለክ። በቀጣይም ደግሞ እንዲሁ ታረጋሃለች እና ሁለተኛው ደግሞ በመፈልገት ሰዓት ላይ አትገኝም። ይሄ የምን ባህሪያቶች ነው የምትለኝ? ማትፈልግ ሴት ስትሆን በምትፈልግባት ሰዓት አትገኝልክ። ታማ ሊሆን ይችላል፣ የሆነ እቃ ፈልገ ሊሆን ይችላል፣ እሷን ፈልገ ሊሆን ይችላል። አትገኝልክ ምክንያቱም አትፈልግህም። አይደለም በምትፈልግባት ሰዓት ልትገኝ መጣለው ብላህ እንኳን ልትቀርብ ትችላለች። ደንታ አይሰጣትም፣ ቦታ አትሰጥም፣ ደንታ አይሰጣትም። በቃ ለአንተ ግድ የላት፣ ክብር የላት። ገባካ? እንዲህ እሱ ይሰማዋል፣ እንዲህ ወይኔ እየጠበቀኝ ነው ምናምን አትልህም። ምክንያቱም አንዴ ልብን አሳልፈ ሰጥሃል፣ አንዴ ወደሃታል፣ አንዴ በቃ አንተ የምትፈልገውን እሷ የምትፈልገውን ነገር እያረክላት ነው። ስለዚህ ሁሌም እሷ የምታስበው ምንድን ነው? ሁሌም የምፈልገውን ነገር ያደርግልኛል፣ ሁሌም የምፈልገውን ነገር አገኛለሁ፣ ስለዚህ ምንም የሚጎልብኝ ነገር የለም፣ እንደፈለግኩት ባረግ ኖርማል ነው ብላ ነው የምታስበው። ሶስተኛ ደግሞ ጓደኞቿን ስትነግራቸው ጓደኛ የለኝም ፍቅረኛ የለኝም ብላ ነው የምትነግረው። ምክንያቱም አንተ አሁን እየተጃጃልክ እኔ ፍቅሬ ምናምን እያልክ መቼም ጓደኞቿ እንዲህ እኮ ይለኛል ብላ አትነግርም። ወንድ ልጅ በባህሪያችን ኩሩ እንዲሆን እንፈልጋለን፣ ዘናጭ እንዲሆን እንፈልጋለን። ስለዚህ አትነግርም። እንደዛ ብላ ልትነግር አትችልም። ወንድ ልጅ እኮ ዘናጭ ካልሆነ፣ ኩሩ ካልሆነ፣ ጽዱ ካልሆነ ምንድነው ሴት ልጅ ለመጥበስ ላይ ምንድነው የሚያጠራው? መጀመሪያ ራሳችንን እንስራ። ከዛ በኋላ ሴት ልጅ ደግሞ የሚለማመጣትን ወንድ አትፈልግም። ቆንጆ ስለሷ ብርቁ አይደለም። ስፖርት የማይሰራ ሰው አትፈልግም፣ የማይለብስ ሰው አትፈልግም። ስለዚህ አንተን የማትፈልገ ለምንድን ነው ካልከኝ፣ በመጀመሪያ ደረጃ ስፖርት ስራ ስልክ ኃይለኛ አሁን አይደለም። አንዳንድ ወንዶች ምንድን ነው የሚያደርጉት? ወንዱን ሲባሉ ወንድ መሆን የሚታያቸው መደባደብ፣ መጠጣት፣ በቃ ማለት የወንድ ባህሪዎች አሉ አይደለ? መጠጣት፣ መደባደብ፣ እሷን መምታት ምናምን አይደለም። ወንድውን ማለት እንደዛ ማለት አይደለም። ወንድውን ማለት ራስን አስከብር፣ እሷን አስከብር። ወንድውን ማለት በብዙ እንትን ልንለያይ እንችላለን፣ በብዙ እንትን ልንተነትነው እንችላለን። ስለዚህ ወንድውን ማለት ምን ማለት ነው ብትሉኝ፣ እኔ እንደምረዳው ከሆነ ራሱን አስከብረው ሰውን የሚያስከብር፣ ጓደኞቿን የሚያስከብር፣ ራሷን የሚያስከብር፣ ቤተሰቦቹን የሚያስከብር ሰው ወንድ ነው ብዬ ነው የማስበው። ስለተደባደብ ወንድ ልትሆን አትችልም። ስለጠጣቅ ወንድ ልትሆን አትችልም። ወንድውን ማለት ምን ማለት ነው ብለናል? ራስን ማስከበር፣ እሷን ማስከበር፣ ቤተሰብን ማስከበር። ከዛ ነው የሚጀምሩት። ልጅ ለምን አትፈልገኝም የሚለው ነገር ነው። ከዛ ነው የሚጀምሩት። ሲጀመር ስፖርት ስራ፣ ራስን አጠንክር ብላ። ወንድ ልጅ ሲበላ ደስ ይላል ብላ። ራስን ጠግን፣ ጥሩ አቋም ይኖርክ፣ ጥሩ አለባበስ ይኖርክ፣ ስራ። ወንድ ልጅ ደግሞ ሲሰራ ነው የሚያምርበት። ስራ፣ ልፋ፣ ራስን ልበስ፣ ቤተሰብን አስከብር፣ እርዳ። ዝም ብለክ ሴሌለ ዝም ብለክ እየተንጠለጠልክ እድሜ ልክህን አትፍች። ምክንያቱም ሴት ልጅ ለአንተ የምትወርባት ሰዓት እንኳን የላት። እሷ የምትፈልገው ብር ነው፣ ቢዝነስ ነው የምትፈልገው፣ ስራ መስራት ነው የምትፈልገው፣ ብር ነው የምታሰዱ። በዚህ ሰዓት ለምሳሌ 20 እድሜ ላይ 25 እድሜ ላይ አግብቼ ነው ልትል እንኳን አግብተሃት እንኳን እሷ የምትፈልገው ምንድነው? ስራ ነው የምትፈልገው። አግብተሃት ብትኖር እንኳን እሷ የምትፈልገው ነገር ምንድነው? ለውጥ ነው የምትፈልገው። የአሁኑ ሴቶች እንዳለ ለውጥ ነው የሚፈልጉት። እንደ እናቶች እንደ ድሮ ሰዎች ቁጭ ብለው ልጅ ወልደው እንትን ሊሉ አይችሉም። ወለጅ ብትላት ልትወልድ አይችልም። ስለዚህ ማረግ ያለብህ ራስህ ላይ ስራ በመጀመሪያ ደረጃ። ከዛ በኋላ ሴት ልጅ እንደዚህ ራቀችኝ፣ ሴት ልጅ እንደዚህ ነው እንትን ያለችኝ ከማለት ይልቅ መጀመሪያ ራስህ ላይ ስራ። ራስህ ላይ ከሰራ በኋላ ነው ሴት ልጅ ራሱ አንተ ልታከብር የምችለው። እና አራተኛው ደግሞ ሴት ልጅ ላይ ነገር ምንድነው?
ቤተሰብሽን አስተዋውቂኝ ትላታለች የሆነ ሰዓት ላይ። ለምሳሌ እሷ አሁን አንተ አስተዋውቃህ ሊሆን ይችላል፣ ጓደኞቿን አስተዋውቃህ ሊሆን ይችላል። ምክንያቱም እሷ ጥሩ አቋም አላት፣ ጥሩ ሴት ናት ምናምን ለአንተ እንደዛ ነች። ግን እሷ አንተ ፊት እያስመሰለች ነው፣ ለፊት እያስመሰለች ነው። እሷ ምንድነው ከአንተ የምትጠቀመው? ብር ነው የምትጠቀመው። ስላለ ብቻ ነው የምትቀርብክ፣ ስላለ ብቻ ነው እንደዚህ እንትን የምትልክ። አንደኛ ስልክ ማታነሳ ሴት፣ ሁለተኛ ለጓደኞቿ ማትነግር ሴት፣ ሶስተኛ ለምሳሌ ነው አዳዲስ ፍቅረኞች አሉ አይደለ? አዳዲስ ፍቅረኞች ምን ያደርጋሉ? ስክሪን ሻት ላይ ወይም ደግሞ ስክሪን ላይ ቴሌግራም ላይ ብቻ ፌስቡክ ላይ ሁሉም ላይ ሊሆን ይችላል፣ ኦንላይን ላይ አጠቃላይ እንትን ያደርጋሉ፣ ፎቶ ያደርጋሉ የራሱን ወይም የሷን ይደራረጉና ከዛ በኋላ የሆነ ሳላ ይሰለቻችሁና ይደላለታሉ። ግን የምትወድ ሴት ከዛ ይልቅ ማድረግ ያለባት ታውቃለች። እና አራተኛው ደግሞ ስጦታ ማሰጥ ሴት ማለት ስጦታ ግድ ነው እያልኩ አይደለም፣ ግን ልቧ የፈቀደላትን ያላትን ከሰጠች የምትወድ ሴት ነች። ያላትን ልቧ የፈቀደላትን ምንም መጠን ስጦታ አይናቅም። ምንም አይነት መጠን ይሁን ለምን 10 ብር አትሆንም? ስጦታን ብላ ከሰጠች ትወዳለች። ግን ለአንተ ደንታ የሌለው ሴት እየመረጥክ ስልክ ማታነሳ ሴት፣ ለከው ሰዓት ማትገኝልህ ሴት እየመረጥክ በኋላ ላይ የተቸገርኩ ማለት ከባድ ነው። ምክንያቱም እሷ አትወድህም፣ እሷ ልታከብርም አትችልም፣ አትፈልግም። ሲጀምር አትፈልግም። ከእንደዚህ አይነት ሴት ራቁ። ከእንደዚህ አይነት ሴት አትጠቅምም። ታጠፋሃለች፣ ብርህን ታስጨርሳለች። አንተ የሚያስፈልግ ነገር ህይወት አለን፣ እንደግ፣ ቤተሰቦቻችንን እናስደስት የምትል ሴት ነው የሚያስፈልግ እንጂ ዛሬ ጨብጨብና ይለቅ የምትል ሴት ምን ያደርግልሃል? አንዳንድ ሴቶች ደግሞ አሉ፣ አንዳንድ ወንዶች እንዲህ በቃ ባጃጅ እየነዱ ጋሪ እየነዱ ምንድነው መኪና ሹፌር ላይ እየነዱ እቁብ የጣሉትን ብር እቁባቸው ሲወጣ ይመጣሉ፣ ሊያጨርሱ ይመጣሉ። ካለቀ በኋላ ዘርም አይታዩ ከቤት ጋር ይመጣሉ። አንተ እስኪ አሞክ ደውለክ እስኪ እናቴ አሞኛል እኮ ዛሬ አትመጭም? አትመጣልም፣ በታምር አትመጣልም። አብረክ ያጨረሱ ጓደኞች ጋር ደውለክ ዛሬ እኮ አሞኛል ትንሽ ብር ለመድኃኒት የሚሆን ብር ብትላቸው አይልኩልክም። ለመጠጥ ብትላቸው ግን ይልኩላል። እንጠጣ እንጨፍር ብትላቸው ይልኩላል። አይደል እንዴ? ይልኩላል። ለጸጉር እያለች ትቀበልሃለች፣ ለጥፍር እያለች ትቀበልሃለች፣ ለምግብ እያለች ትቀበልሃለች፣ ለታክሲ ለክላስ እያለች ትቀበለች። ዛሬ ግን አንተ ስትታመም አትመጣልህም። ሞዴል ብቻ ለሰው ልጅ በቂ አይደለም። ፍቅር ብቻ ለሰው ልጅ በቂ አይደለም። መጀመሪያ ማሰብ ይፈልጋል። የምታስተውል ሴት ያስፈልጋለች። አንተን የምታቀና ሴት ያስፈልጋል። ብትሰብር ሴት ምን ይሰራልሃል? ብዙ ወጣቶች እየባከኑ ያሉት፣ ብዙ ወጣቶች ተጎድተናል እያሉ ያሉት በእንደዚህ አይነት ሴቶች ነው። ለራሳቸው ግድ የሌላችሁ ሰዎች፣ ለሰው ግድ የሌላችሁ ሰዎች በእንደዚህ መንገድ እየጎዱ እያለፉ ያሉት። እነሱም እኮ ተጎጂ ባዮች ናቸው እኮ። እኛም ተጎጂ ነን ነው እያሉ ያሉት። ተጎጂ ነን፣ ስለዚህ ወንድ ልጅ እንጠምዳለን፣ ወንድ ልጅ ለኛ አይረባም ብለው ነው የሚያስቡት። ስለዚህ እንደዚህ አይነት ሴት ራቅ። በመቀጠልም ደግሞ የተጎዳይ ሴት ምንም አሰራለን። የተጎዳይ ሴት አትምረጥ። አንድ ብርጭቆ ከተሰበረ በኋላ ልጠግን ማለት አትችልም። መጠገን በጣም ይከብዳል። በጣም ነው የሚከብደው። እንደ በፊቱ መጠገን አትችልም። ስለዚህ አንተ የሚያስፈልግ አዲስ ብርጭቆ፣ አዲስ ህይወት፣ አዲስ መንፈሳዊ ነው እንጂ አንተ ማንም የሰባበረውን እቃ አንስተህ ከአንተ ልጠግን ማለት አትችልም። የሰበረው ሰው ነው መጠገን የሚችለው። ገባካ? አልሚው ራሱ አጥፊውም ራሱ ነው መጠገን ማለት። አንተ ምን አለብህ? አንተ ማንን ነው የምትሸከመው? ስለዚህ ይቅርብህ። ካልሆኑ ጓደኞች ራቅ። በዚህ ሰዓት ላይ በዚህ ኑሮ ላይ በጣም አስመሳይ ሴቶች፣ አስመሳይ ወንዶች በዝተዋል። አዎ በዝተዋል። እና ውሸታም ሴትም ምንም አሰራልህም፣ አስመሳይ ሴት ምንም አትሰራልህም። ከእንደዚህ አይነት ሴቶች ራቅ ነው ልክ። ከእንደዚህ አይነት አጥፊ ሴቶች ራቅ። አጠፍተው አጥፊ እነሱ አንተን የማያከብሩበት ቦታ እየዋሉ ፈጣሪያቸው የማያከብርበት ቦታ የሚሆኑ ሴቶችን አትምረጥ። ከእንደዚህ አይነት ሴቶች ራቅ። በጣም አስመሳይ ሴቶች አሉ። ዛሬ የምናወራው ስለምንድን ነው? ስለ አስመሳይ ነው። እንዴት እንደሚያስመስሉ
እንዴት ሰርስረው እንደሚገቡ እንዴት እንደሚገቡ አታውቅም። እኔ እውነት እዚህ ጋር ሳወራ አሁን ሴቶች እኔን ሊቃወሙኝ ይችላል፣ ግን እውነቴን ነው የማወራው። ሴት ልጅ በጣም አቅም አላት። ማስመሰልም ትችላለች፣ መዋሸትም ትችላለች፣ አቅም አላት። ወንድ ልጅ ደግሞ የማመን አቅም አለ፣ በጣም ያምናል። ከእንደዚህ አይነት ዓለም እንውጣ ነው እያልኩኝ። እምነት ለፈጣሪ እንጂ ለሰው አያስፈልግም። አንዳንድ ሰው ምን ይላል? ሰውን ቀብሮ ነው ማመን ይላል። ምን አስቀበረክ? ከመጀመሪያውኑ ስለምን ታምናለህ? ምን አስቀበረክ? ከመጀመሪያውኑ ራሱ አለማመን ነው። አንዳንድ ሴቶች ደግሞ አሉ መልካም የተባሉ ወይኔ እንደዚህ አይነት ትዳር ስጠኝ የሚል ሰው ማለት በጣም ሴትን ልጆች የሚያስመሰግኑ አሉ። እኔ እኮ አሁን በጣም እየተናደድኩኝ ያለሁት በጣም እየተሰማኝም ያለው ምንድነው ሴትን ልጅ በጣም የሚያሰድቡ ሴቶች አሉ። እኔ ራሱ አንዳንድ እንዲህ እያልኩ ነው እየገለመጥኩ የምሄደው በጣም እየገረመኝ ማለት ነው። በቁምጣ በእንትን ምናምን መንገድ ላይ አስፋልት ላይ እየተሽከረከረች እኔ ራሱ ከወንድ ይልቅ ይስበኛል። ማለትም እኔ ማለት አይናታ አይባልም አይደለም አይና ምንድነው ጋጥ ወጥላለሁ ማለት ለመሳደብ ነው የምሮጠው። ትልቅ ሰው ደግሞ እንዴት ነው የሚያስበን? እኔ ወጣቷ እኔ ከሷ ጋር የምገናኘው እኔ ወጣቷ ከሰደብኳት ወንድ ልጅ ደግሞ እንዴት ነው የሚረዳው? ትልቅ ሰው ደግሞ እንዴት ነው የሚረዳው? ስለዚህ በጣም አስመሳይ ሴቶች አሉ። ከእንደዚህ አይነት ነገር እንራቅ። ወንድሞቻችን ራቁ፣ ራሳችሁን እዩ እና ደግሞ በመጀመሪያው ብየዋለሁ፣ ራሳችን እንስራ፣ ራሳችን ላይ እኔ ብያለሁ። ምክንያቱም መጀመሪያ አቋማችንን ሳናስተካክል ሴት ልጅ ለመጥበስ ወይ ለመቅረብ ካሰብን የማይሆን ነገር ነው። ባለህ ነገር ኩራ፣ ባለህ ነገር ጀነን ንበር ትችላለህ። ወንድ ልጅ ሜካፕ አይቀባም ማለት። ስለዚህ አንድ ሸርት እኮ ለአንተ በቂ ነች። አጠብ አድርገህ ሻወር ወስደህ ተታጥበህ ሽቶን ቀባ ብለህ ጀነን ብለህ ኮራ። ከአነጋገርህን ራሱ ሴት ልጅ ትለካሃለች። የአነጋገር ራሱ አለው መልዕክት። ስለዚህ አነጋገርህን ራሱ አሳምር። ስደውልልህ 24 ሰዓት ስደውልልህ ራሱ አታንሳ። እሷ ማለት ነው እንጂ 24 ሰዓት የምትደውል 24 ሰዓት አይደወልም። ሴት ልጅ 24 ሰዓት አትደውልም። እና ደግሞ መጨረሻው ሴት ልጅ ላይ ቤት ስጠራክ አትሂድ። አንዳንድ ሴቶች ቤት ሲጠሯቸው ምናምን ይሄዳሉ። ይሄ ራስን ማስናቅ ነው። ቤት ድረስ ሄደክ ታዲያ እንዴት ነው ማትንቅክች ልጅ ቤቷ ድረስ ስትብለህ ገብተላታለህ። ጀመር በድሮ ዘመንም ባሁንም ያለው ነገር ምንድነው? ሴት ልጅ ወንድ ቤት ትገባለች እንጂ ወንድ ልጅ ሴት ቤት አይገባም። ይሄ እንዴት ነው አሁን የመጣው? ራሱ እንዴት ነው? በጣም የሚያስጠላው። እንዴት ነው የመጣው? ወንድ ልጅ ሴት ቤት ሲገባ አድሮ 3 ቀን 4 ቀን ምናምን ሲወጣ በጣም ነው የሚያስጠላው። ማለት ለስም ራሱ አይደብርህም? ነገ እኮ መጠቋቋሚያ ነው የምትሆነው። ስለዚህ ሴት ቤት ልጅ አትሂድ እሺ። ይሄ ራሱ አንተን ያስንቃል። ጓደኞቿ ምናምን ሲመጡ እዚህ ቤት ነው ምናምን ያለቅሷል። አንተን ያጣጥሉሃል፣ ያለቅሷል። እንዳሰቡ ካቱንላችሁ ምናምን። ስለዚህ ይሄን ነገር አስተካክልላለሁ። ቀጣይ ሌላ ርዕስ ይዘን እንገናኛለን። ይሄ ቪዲዮ ደግሞ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እናመሰግናለን። ደህና ይቆዩ።